ሰላም ጓደኞቼ፣ ዛሬ ሁላችንም ልንማርበት የሚገባ እጅግ ልብ የሚነካና ታላቅ የተስፋ ታሪክ ይዤላችሁ መጥቻለሁ። ታሪኩ ስለ አንዲት ሐና ስለምትባል ሴት ነው። ሐና በጣም የምትወደው ባል ነበራት። ስሙም ኤልቃና ይባላል። ነገር ግን በሕይወቷ ውስጥ ትልቅ ክፍተት ነበረ። በወቅቱ በነበረው ባህል ልጅ መውለድ ትልቅ ክብር ነበረ። ሐና ግን ልጅ መውለድ አልቻለችም ነበረ። ይባስ ብሎ ደግሞ በቤቱ ውስጥ የነበረችው ሌላኛ ሴት ፍናና ልጅ ስላልወለደች ሁል ጊዜ ታበሳጫትና ታናዳት ነበር። ሐና በየቀኑ ታለቅስ ነበር። ከሐዘኗ ብዛት የተነሳ መብላት እንኳን አትችልም ነበር። ባሏ ኤልቃና ሐና ሆይ ስለምን ታለቅሻለሽ? ስለምንስ አትበይም? እያለ ሊያጽናናት ቢሞክርም በልቧ ውስጥ የነበረው ጥልቅ ስብራት ሊጠግንላት አልቻለም። አንድ ቀን ግን ሐና ሕመሟን ይዛ ዝም ብላ ለመቀመጥ አልፈለገችም። ተነሳችና ወደ እግዚአብሔር ቤት ሄደች። በዛም በታላቅ ምሕረትና በእንባ ሆና ወደ እግዚአብሔር መጸለይ ጀመረች። የሐና ጸሎት የተለየ ነበር። ድምጿን አውጥታ አልነበረም የምትጮኸው፣ ይልቁንም ልቧን በእግዚአብሔር ፊት ታፈስ ነበር። ከንፈሮቿም ይንቀሳቀሳል፣ እንባው ይፈሳል፣ ድምጿ ግን አይሰማም ነበር። በልቧ እንዲህ ስትል ተሳለች። የሰራዊት ጌታ እግዚአብሔር ሆይ፣ በባሪያህን መዋረድ አይተህ ብታስበኝ፣ ወንድ ልጅ ብትሰጠኝ ዕድሜውን ሙሉ ለእግዚአብሔር ይሰጣለሁ። በመቅደሱ በር ላይ ተቀምጦ የነበረው ካህኑ ኤሊ ግን ሁኔታውን ሲያይ የሰከረች መሰለው። ድምፅ ሳይሰማ ከንፈሯ ብቻ ሲንቀሳቀስ ስላየ እስከ መቼ ትሰክሪያለሽ? የወይን ጠጅሽ ካንቺ አርቅ አላት። ሐና ግን በቁጣ አልመለሰችለትም። ይልቁንም በትሕትና ጌታዬ ሆይ፣ እኔስ ልቤ ያዘነ ሴት ነኝ። በእግዚአብሔር ፊት ነፍሴን አፈሰሱ እንጂ ጠጅ አልጠጣውም አለችው። ኤሊም እውነተኛ ስሜቷን ሲረዳ ልቡ ተነካ። በሰላም ሂጂ፣ የእስራኤል አምላክ የለመንሽውን ልመናሽን ይስጥሽ አላት። የሚገርመው ነገር ጓደኞቼ፣ ሐና ገና የጸሎታን መልስ ሳታይ የካህኑን ቃል ሰምታ በደስታ ተሞላች። መጽሐፍ ቅዱስ ሴቲቱን መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲህ አላዘንም ይላል። ገና ሳትወልድ በእግዚአብሔር ላይ በነበራት እምነት ብቻ ሐዘኗ ወደ ደስታ ተቀየረ። ብዙም ሳይቆይ እግዚአብሔር ሐናን አሰባት። ሐና ጸነሰች፣ ወንድ ልጅም ወለደች። ስሙንም ከእግዚአብሔር ለምኜዋለሁና ስትል ሳሙኤልን አገኘችው። ይህ ልጅ በኋላ ላይ የእስራኤል ታላቅ ነቢይ ሆነ። ታዲያ ከነዚህ ታሪክ ምን እንማራለን? ልባችንን ማፍሰስ በሕይወታችን ውስጥ ከባድ ሕመም፣ ጭንቀት ወይም ሰዎች የማይረዱት ነገር ሊገጥመን ልክ እንደ ሐና በምስጢር ወደሚሰማን አምላክ ልባችንን ማፍሰስ እንችላለን። ሰላም እና እምነት፣ እውነተኛ ጸሎት ከጸለይን በኋላ ነገሮች ገና ሳይቀየሩ በልባችን ውስጥ ሰላም ሊሰማን ይገባል። እግዚአብሔር እንደሚሰማን ማመን ፊታችንን ያበራዋል። እግዚአብሔር የሰውን ልብ ስብራት የሚሰማና የማይረሳ አምላክ ነው። እናንተስ በዚህ ታሪክ ምን ተሰማችሁ?